የሳይኮሎጂ እውቀትን በመጠቀም ሚስትህን እንዴት ስርዓት ማስያዝ እንደምትችል ዛሬ እነግርሃለሁ። ጤና ይስጥልኝ፣ ውብ አለም ነኝ። የሳይኮሎጂና የፍልስፍና ጥናት ያለኝ ሲሆን አሁን ላይ በግል ዌብሳይቴ webclass.com የሜንቶርሺፕ ፕሮግራም እየሰጠው እገኛለሁ። ወደ ዛሬው ርዕስ እንለፍ። ሚስትህን ስርዓት የምታስይዝበትን ዋነኛውን መንገድ ልንገርህ። ፓኒሽመንት ኤንድ ሪዋርድ የሚባለው መንገድ አለ። ለሴት ልጅ በጣም ትልቁ ዋጋ የምትሰጠው ነገር ኦር ትልቁ ከረንሲዋ አቴንሽን ነው። ለሴት ልጅ የምትሰጣት ትኩረት በጣም ትልቅ ነገር ነው። ስለዚህ ሁሉ ነገሯ ስሜቷ ሬጉሌት የሚሆነው አንተ በምትሰጣት ትኩረት መጠን ነው። ስለዚህ ያንን ትኩረት በጨመርክና በቀነስክ ቁጥር የእሷንም ስሜት መቆጣጠር ትችላለህ ማለት ነው። ስለዚህ የምትፈልገውን ነገር ስታደርግ ማለት አንተ ልታበረታተው የምትፈልገውን ድርጊትና ባህሪዎችን ስታሳይህ ይበልጥ ትኩረት ትሰጣታለህ፣ ይበልጥ አቴንሽን ትሰጣታለህ፣ ይበልጥ አፌክሽን። በተቃራኒው ደግሞ አንተ እንድታደርገው ማትፈልጋቸው ባህሪዎችን ስታሳይ ወይም ደግሞ አንተ ማታበረታታውን አይነት ድርጊቶችን ስትፈጽም ስታገኛት ትኩረትህን ትቀንሳለህ። so that will be the punishment እና ሪዋርዱን አንተ በምትሰጣት ትኩረት ልክ ነው የምትመጥ ነው። ስለዚህ ብዙ ወንዶች የምታጠፉት ጥፋት ሚስቶቻችሁ ወይም የፍቅር አጋሮቻችሁ የማትፈልጉትን አይነት ባህሪዎችን ሲያሳዩችሁ ወደ መለማመጥ፣ ወደ ጭቅጭቅ ትገባላችሁ። እንደዛ አይደለም የሚሰራው። ምንም አይነት ለውጥ አታገኝበትም። በዚች አሁን በነገርኩ መንገድ ብቻ በጣም ብዙ ለውጥ እንደምታገኝ እርግጠኛ ነኝ። reward and punishment through attention because attention is currency። የሜንቶርሺፕ ፕሮግራሚን በwebclass.com ልታገኙ ትችላላችሁ። webclass.com ባዮ ላይ ሊንኩ ልታገኙ ትችላላችሁ። አሊያም ጉግል ላይ webclass.com ብላችሁ ሰርች ብታደረጉ አዲሱን ዌብሳይቴን እና የሜንቶርሺፕ ፕሮግራሚን ልታገኙ ትችላላችሁ። ውብ አለም አትዋሽም፣ ውብ አለም ነገረችኝ እንዳትሉ።